السؤال السادس عشر هل نلبسالن وي الخيط كرن والحلقة قلبة لشفاء بشتان لمكلاكل مدهانيتነት ብለን እናስረዋለን ወይ እንለብሳቸዋለን ወይ ቀለበት እና ክር ማድረግ እንችላለን ወይ ምን ለማድረግ በሽታን ለመከላከል ከአይንና ከተለያዩ አይነት ነገራቶች ቀለበት የአንገት ሐብል ክር ማድረግ እንችላለን ወይ ጀዋቡ መልሱ ላኑልቢሱሁማ ሁለቱም አንለብሳቸውም ቀለበቱም ክሩም ቢሆን አይን ለመጠበቅ በሽታን ለመከላከል የተለያዩ አይነጥላ እንደዚህ አይነት ነገር ለመከላከል ብለን አንለብስም ሊቃውሊ ተዓላ ላቅ ያለው አላህ Subhanahu Wa Ta'ala ቃል ወኢን يمسسك አላህ ቢነካህ ቢጨብጥህ يمسسك አላህ ቢነካህ ቢጨብጥህ ቢደርስብህ ቢዱሪን በጉዳት በሆነ ጉዳት አላህ ቢነካህ ቢጨብጥህ ፈላ ካሽፈ ሚገልጽ የለም ለዛ ጉዳት ሚያነሳል የለም ይገፍል የለም ለሁ ለዛ ጉዳት አላህ ያመጣብህን ጉዳት ያደረሰብን ጉዳት ኢላ ሁወ አላህ ቢሆን እንጂ ማንንም አያነሳልም ክሩም ያነሳልህ ነገር የለም ይላቸዋል ለመልእክተኛው ሰለላሁ ዐለይሂ ወሰለም ረዋሁ ሱረቱ አልአንዓም ላይ የተዘገበ ቁርአን አያ ነው ወቀውሊሂ ሰለላሁ ዐለይሂ ወሰለም መልእክተኛው ሰለላሁ ዐለይሂ ወሰለም አሉ ሐዲሱ እዚች ቆርጠው ነው ሼህ መሐመድ ጀበል ዛይን ያመጡት እንግዲህ ሰሃቢዩ መልእክተኛው ሰለላሁ ዐለይሂ ወሰለም እጁ ላይ ቀለበት አድርገው አዩት ከዛ ማህያ እቺ ምንድናት ሲሉት ያ ረሱላህ ይሄ እኮ ከወህን ከተባለ ሆነ በሽታ ሊከላከልልኝና ነከርጅና ሊከላከልልኝ ነው አለት አማ ኢነሃ አሉት እቺ ኢንበዛሃ አውጣና ጠላት አማ ኢነሃ እቺ ቀለበት ላተዚዱካ አትጨምርልህም ኢላ ወህነን ድካምን እንጂ አትጨምርልህም አይደለም እርጅና ለመከላከል አይደለም ወህን የተባለ በሽታን ለመከላከል እርጅና ለመከላከል ይቅርና ችግርን እንጂ አጨምርልህም ኢንበዛሃ አውጣና ጣላት ኢንበዛሃ ጣላት አንከ ካንተ አውጣና ወርውራት ፈኢነከ አንተ ለውሚተ ከዚህ ቀለበት ከዚህ እምነትህ የቀለበት ከድካም ከእርጅና ከወን ከተባለ ከተለያዩ አይነት በሽታዎች ካይና ሲጠብቀኛል ብለ ያስረው በዛው ብትሞት ለውሚተ በዛው ብትሞት ማአፍለህተ መቼም ቢሆን ፈላባት ወጣ ነው አበደን መቼም ቢሆን ፈላህ ነጃባት ወጣ ነው ከጀሃነም ሰዎች ትሆን ነበር ስለዚህ እነነን ክር ቀለበት ምን አይደለም አንለብስም ሰሃቢዩ ሱብሃንአላህ ከዛ በኋላ አውጣና ወራን ላይ ጣሉት አውጣና ጣለው ከዛም ሌላ ሰሃቢ መጣና አንሳው እንጂ ወልከኝ ሰለላሁ ዐለይሂ ወሰለም አትሰረው እንጂ ያሉክ ተጠቃቀምበት እኮ አይደለም ያሉት ከዛ ወልከኝ ሰለላሁ ዐለይሂ ወሰለም ጣለው ብሎኛል አላነሳውም ብሎ ቁርጡን ሱና መከተሉን አሳየ ማለት ነው